ጤና ይስጥልን እንደምን አደራችሁ ተመልካቾቻችን ይህ ሳምንታዊው የአርሂቡ ዝግጅታችን ነው ሁሉ ጊዜ አርሂቡ ዝግጅታችን እናንተም ታያላችሁ አይደል እንደምትከታተሉት አንድ እንግዳ ይዘን እንቀርብና ያ ለዛ እንግዳ ተመልካቾች ጥያቄ ያቀርቡ ነው ቆይታ የምናደርገው አሁን ግን አምስተኛ ጊዜ የተከበረውን የብሔር ብሔረሰቦች ቀንን ምክንያት በማድረግ በጣም ተደማጭነት የነበራቸው የብሔር ብሔረሰብ ሙዚቃዎቻችንን ድምጻውያን ይዘን ቀርበናል እስቲ ራሳችሁን በማስተዋወቅ እንጀምር ማለት ማስተዋወቅ ያስፈልገውም ግን እንደው እንጀምር ካንተ ያው አንድ ወንድ ብቻ ስለሆነ ብቻዬነት እንዳይሰማ እሺ ካሳሁን ታዬ አለምዬ ሶራ እሺ ዳይመንድ መልካሙ ዙምባራ ማለት ገብረጊዮርጊስ ያው ኩናምኛ በኩናምኛ ተወለሽ ትግርኛ አሁን በኩናምኛ እንግዲህ ቀደም ሲል ትላንትናም ማስታወቂያውን ስንለቅ አራተኛ ሌላ ድምጻዊ ነበረ በማህሌት በኩል አንድ ወንበር ይቀራል ያው እንደምናየው ማለት ነው ጃምቦ ጆቴ የዛሬው እንግዳችን ይሆናል ብለን አስበን ተስማምተን ተደዋውለን ነበረ ማስታወቂያው የተሰራው ተነጋግረንበት ነው ጃምቦ ጆቴ በአጋጣሚ እንግዲህ ምን እንደደረሰበት አላቅም ደውዬለት ነበረ ስልኩ ከአገልግሎት መስጫ ክልል ውጭ ነው ያለው ምናልባት የትራፊክ መጨናነቅ ጧት ስለሆነ ሊሆን ይችላል እየመጣ ነው በያስባለሁ በበኩሌ ጃምቦ ጆቴ እስከ 5 ሰዓት ድረስ ስለሆነ ቆይታችን ይመጣል በያስባለሁ ምክንያቱም ተስማምተናል እመጣለሁ ብሏል ተመልካቹን አክብሮ እዚህ ስቱዲዮ እንደሚገኝ ተስፋ ስለማደርግ ነው እኛ ቆይታ እናደርጋለን ምናልባት ሌሎች የሚቀርቡት የሚደውሉለት ከሆነ እየተጫዋወትን እንጠብቃለን ተመልካችን አድናቂዎችን አክብረ ስቱዲዮ እንደምትገኝ ተስፋ አለን ወደኛ ጉዳይ እንመለስ ተመልካቾቻችን 0115527713 የስልክ መስመሮቻችን ዛሬም ለእናንተ ክፍት ናቸው የፈልጋችሁን ጥያቄ ለፈልጋችሁት ድምጻዊ የማቅረብ እንግዲህ መብታችሁ ነው ከዚህ ሰዓት ጀምሮ እስከዛ ድረስ ግን እኛ ቆይታ እናደርጋለን በቅድሚያ ሁላችሁም እዚህ ስቱዲዮ ስለተገኛችሁ በጣም እናመሰግናለን ካሳሁን ከባህር ዳር ነው የመጣው ዳይመንድ ደግሞ ከሐዋሳ ነው የምትኖሪው ለሚዲያው በጣም አዲስ ስለሆነች እስቲ ከዳይመንድ ልጀምር ጥያቄ እንዴት ነው ዙምባራ በጣም አሁን ታዋቂ የሆነ ነው እንደዚህ ይሆናል ብለሽ አስበሽ ነው የሰራሽው ናይ እንዲህ ይሆናል ብዬ አላሰብኩም ያው እግዚአብሔር ጋር ህዝብ ጆሮን ስለሰጠኝ ነው ስለሰጠሽ ባጋጣሚ ጉዳይ ሆኖ ግን እዛ ሄደሽ የሰራሽው በጣም አልባሳቱም ሁሉም ነገሩ ከባህሉ ጋር በጣም የተዋሃድሽ ነው የሚመስለው ለመስራት እንዴት ነው ያሰብሽው እዛ ሄደሽ ማለት ያው አገሩን አላውቀውም ነበር ሙዚቃውን ስሰራ እዛ ከሄድኩ በኋላ አለባበሳቸው ባህላቸው ወስጄ ይሰራት እንዴት ነበር እዛ ጥናት ያስፈልገዋል ባህሉን ለመስራት አሪፍ ነው አይ ህብረተሰቡ ተቀብሎኛል ገና ሙዚቃውን እኔ እዛ ሲሄድ ሙዚቃው በጣም ይታወቃል ክሊፑ ሳይሰራ ማለት ነው በጣም ይታወቃል አጋጣሚ ሆኖ የሾጆሎ ቤተሰቦችን አገኘው የንጉሱ ማለት ነው እነሱ ናቸው አልባሳቱን ሰጥተው ጉሙዞች ጋር ደግሞ የሆነ ፖሊስ ጉሙዝ አገኘው እሱ አልባሳቱን ሰጥተው ይሰራ እዛ ምትገቢበት ምትወጭበት ክሊፑ ላይ እስቲ ሌላ ወደ በኋላ መለስበታለሁ ማህሌት ወዳንቺ ልምጣ ኩናምኛው ስንት አመት ሆነ ወደ 2 አመት ይሆናል ወደ 2 አመት ቀድሞ ሆነታል ድምጽሽን ከፍ አታደርጊው እሺ ድምጽ መድረክ ላይ እንግዲህ ድምጽሽ 2 አመት ሆኖታል ወደ 2 አመት ሆኖታል ወደ 2 እስካሁን ግን ተደማጭነቱ እንዳለ ነው የእግዚአብሔር ነገር ነው ዜማና ግጥሙን ይሰራልሽ ኪዳነ ነው ኪዳነ ኃይሌ ነው የራሱ የኩናምኛ ዜማ ኩናምኛ ዜማም አለው የራሱ ሳክስፎኒስትም ነው ኩናምኛ ለመስራት ያሰብሽው እንዴት ነበር ከትግርኛ ወጥተሽ ማለት ነው ትግርኛ ድምጻዊነትሽ ነው የምናቀሽ ኩናምኛ መስራት ያሰብኩት ያው የኢትዮጵያ ብሔረሰቦች በጣም ብዙ ናቸው እኛ የሰራነው በጣም ጥቂት ነው የተሰራው ገና ያልተሰራ ብዙ ያልተሰራ ኢትዮጵያ የብሔር ብሔረሰቦች እናት ናት በጣም ሀብታም ናት በብሔር ብሔረሰቦችና ኩናማ ብሔረሰብ በምዕራብ ትግራይ ይገኛሉ እና ብዙ ጊዜ የኪዳኔ ብቻ ነው አንድ ዘፈን የተዘፈነው እንጂ ሌሎች አሉ መቀሌ ውስጥ የሚሰሩ የፖሊስ ኦርኬስትራ አባል የሆኑት ማለት ነው ግን ሴት ዘፋኝም የለችም እና ያው ዘፈኑ ደስ ይላል ባህላቸውም ደስ ይላል እስቲ አንድ ዜማ የኩናምኛ ብሰራ ምን አለበት ብዬ ለኪዳኔ ነው
እንዲሰራልኝ የጠየቁት እሱም ፈቃደኛ ነበር። ያው ተሰራ እግዚአብሔር ይመስገን። አድማጭም ተመልካችም ጥሩ ተመልካችም አግኝቼበታለሁ ማለት ነው። እንግዲህ ኩናምኛ ያው ሌላ ቋንቋ ነው። ቋንቋውን ማጥናት ደግሞ ሌላ ችሎታን ይጠይቃልና ቋንቋውን በማጥናት ረገድ እንዴት ነው የነበረው ሁኔታ? ያው ለኔ ብዙም አልከበደኝም። ያው የተወሰነ ጊዜ 1-2 ቀን አጥንቶ እንዳጠና አግዞኛል ኪዳኔ እና ያው ፊደሉም ግዕዝ ስለሆነ ብዙም አልከበደኝም እና በጣም ጥሩ መናገር አልጀመርሽም ኩናምኛ ስትሄጂ ሰላምታ? አዎ ሰላምታ ምናምን ጀምሬያለሁ። እሺ ወደ አለምዬ ሶራ ልምጣ። ብዙ ጊዜ ተጠይቀዋል በርግጥ ሶራ ማለት ምን ማለት ነው የሚለውን ዛሬ ደግሞ በአርሂቡ ዝግጅታችን ያው የመጀመሪያ ጊዜ ስለሆነ ስለ አርሂቡ ተመልካቾች ሶራ የሚለውን ትርጉም ንገረና ከዛ እንጀምር ቆይታችን። በርግጥ ሶራን ብዙ ጊዜ በመድረክ ተደጋጋሚ ገልጬዋለሁ በተለያዩ ሚዲያዎች። ግን አዲስ ባይሆንም ትርጓሜው ሰው ምናልባት ከዘፈኑ ላይ ራሱ ትርጉሙ ከዛው ላይ ያለ ግን ሶራ ማለት ያው ዥጉርጉር ከለር የሚያምር ከለር ነው ጥቅል ስሙ። ከዛ ውጭ ምንድነው ያው ሶራ በግጥሙ ላይ የላም ስም እንደሆነ የአካባቢ ወይም የሀገር ስም እንደሆነ እና የምንጣፍ ስያሜ እንዳለው ያው ይገልጻል። የሚያምር ነገር ነው የሚያሳየው። ሶራ የሚለው ዘፈን በጣም ተወዳጅ ከመሆን አልፎ እንደውም ልብሱም በዘመናዊ መልክ እየተሰራ ሴቶች ቁምጣ አድርገውት ወይም በሌላ መልኩ ተሰርቶ እየተለበሰ ነው ያለው። ይሄ ደግሞ ሶራ የሚለው ዘፈን ያመጣው ተጽዕኖ ነው። እስቲ የዘፈኑ መታወቅ በሁሉም ቦታ ተለማጭነት ማግኘት እንዴት ነው ያገኘው አንተ ለራስህ ምን ይመስላል ነገር? እኔ በርግጥ የዘፈኑ ተደማጭነት በአሁኑ ሰዓት ባለው መጀመሪያ እንደዚህ ይሆናል የሚል ግምት አልነበረንም ሁላችንም። ግን ምንድነው ዘፈኑ በባህሪው ባህል ነው። በላስታ ላሊበላ አካባቢ እንዲሁም በዋግኽምራም አለባበሱ ብዙን ጊዜ አይታችሁ ከሆነ ቁምጣው ላስታና ወደ ሰቆጣ አካባቢ ነው በብዛት እንትነው። ዜማውም የሰቆጣና የላስታ ነው። ያው ላስታና ሰቆጣ ብዙ ጊዜ ልዩነት የላቸውም፣ አንድ ናቸው። በአንድ ንጉስ የነበሩ ስለሆኑ እና የዛን አካባቢ ባህል ይዤ ነው የተነሳሁት እና ጥሩ ተደማጭነት አግኝቷል። ህብረተሰቡ ጥሩ በዘፈኑ ላይ ያለውን ፍቅር ለኔ ገልጾልኛል። ጥሩ አላስጨረስኩም። ሌላ የስልክ መስመር ስለገባ ነው። እስቲ የመጀመሪያውን ደዋያችንን እናስተናግድ ሁላችንም በጋራ። ሄሎ ሄሎ። አቤት ጤና ይስጥልኝ። ሰላም ነሽ? እናት እንዴት ነሽ? ደህና ነኝ ሰላም ነኝ። ማን እንበል? ዝናሽ ከአዲስ አበባ። ዝናሽ? አዎ ከአዲስ አበባ። ዝናሽ እሺ፣ ዛሬ በርካታ ድምጻውያን ናቸው ያሉት። ለማን ነው ጥያቄሽ? እኔ በጣም የፈለኩት ዝምባራና እሺ ዝምባራ። ለዝምባራ ነው ጥያቄሽ? ዝምባራ ምዘት ነው ማለት ነው። ለዳይመንድ እሺ። እያናገረች ነው ዝናሽ። እሺ አገናኝ። ሄሎ ሄሎ። አቤት አቤት። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። ስራ እንዴት ነው? አሪፍ ነው የኔ ቆንጆ። እሺ እናቱ እኔ የምጠይቅሽ ጥያቄ ልንገርሽ? ሄሎ ሄሎ ይሰማኛል። አንደኛ ትውልድሽ እዛ ቦታ ነው ወይ ዘፈኑ ያወጣሽበት ቦታ? እሺ። ሁለተኛ ደግሞ ሄሎ 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 ይሰማኛል ተናገር። ይሰማኛል ተናገር። ሄሎ 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 ዝናሽ ይሰማሻል? አይ ይሰማኛል። ጥያቄዎችሽን እየሰማችሽ ነውና ጥያቄዎችሽን አቅርቢያቸው። ትውልድሽ እዛ ቦታ ነው ወይ? እሺ አንድ ይሄ ነው ጥያቄ እና በጣም እንደማከብርሽ ነው ዘፈንሽን በጣም ትልቅ ኢንተረስት እንዳለኝ ነው የምነግርሽ። እንደማልጠግበው ነው ዘፈንሽን የምነግርሽ ማለት ነው። እሺ አመሰግናለሁ። በሁለተኛ ደረጃ ደግሞ ማሊትዬንም በዛው ሰላም ላይልኝ ትልቅ ነገር ከሷ እንደምንጠብቅ ምናምን ያው መልዕክት አስተላልፊልኝ። አለምዬ ሶራንም በዛው ሰላም ላይልኝ። እሺ እሺ እንጂ በጣም የማመሰግነው ደርሷል ሁላችንም። እሺ እናመሰግናለን ዝናሽ። እሺ ባጭሩ ቁጭት ስላደረከው በትቼ ከሆነ ሀሳብህን ስትቀጥል ምንም የተገታ ነገር የለውም። ጥሩ
ተመልካቾቻችን ያው የብሔር ብሔረሰብ ሙዚቃዎቻችን ከቅርብ ጊዜ ወዲህ ሁላችንም እንደምናውቀው በጣም ተወዳጅ ተደማጭና ተመራጭ እየሆኑ ነው የመጡት በሁሉም ቋንቋዎች እየተዘፈኑ ያሉት ዘፈኖች እንዲሁም ደግሞ እየተሰሩ ያሉ የሙዚቃ ቪዲዮዎች በጣም ተመልካችን እያገኙ እየሳቡ ነው ያሉት በአሁኑ ጊዜ በርካታ ተወዳጅ የብሔር ብሔረሰብ ሙዚቃዎች አሉን ሁሉንም እዚህ ስቱዲዮ መጋበዝ ስላልተቻለ ነው እንጂ በርካታ ናቸው ብንጠራቸው ብዙ ናቸው እና አጫሉ ኦሮምኛ ማየት ይቻላል ከቅርብ ጊዜ ወዲህ ተወዳጅነት ያመጡ ያሉት ሂቦንጎ አለ በነገራችን ላይ ሂቦንጎንም ደውለንለት ጎንደር ስራ ላይ ስለሆነ በስልክ ግን ደውሉልኝ ይገባሉ ብሏል ሌሎችም በርካታ ናቸው በጣም ማንጠራቸው በአፋርኛው ብንሄድ በሁሉም ቋንቋዎች ብንሄድ በጣም ተወዳጅ ዜማዎች አሉ ስቱዲዮ ስለማይበቃ ግን ለዛሬ ሶስቱ ጋር ቆይታ አደርጋለሁ በሌላ ጊዜ ደግሞ እንደዚሁ በተመሳሳይ ከሌላ የብሔር ብሔረሰብ ሙዚቃ ድምጻውያን ጋር ቆይታ እናደርጋለን ይሄንን ሳልገልጸው እንዳላልፍ ብዬ ነው ወደ አንቺ ጥያቄ ነው ትውልድሽ እዛ ቦታ ነው ወይ ተብለሻል ትውልዴ እዛ አይደለም የተወለድኩት ጎንደር ነው ያው ሙዚቃውን የሰራሁት ግን ቤኒሻንጉል ተሸክሪ ብዙ ሰዎች እዛ የተወለድኩ ይመስላቸዋል ከለሬም መልኬም ምናምን ሲያዩ የቤኒሻንጉል ተወላጅ ይመስላቸዋል ግን የጎንደር ልጅ ነው ታዲያ ወደ የቤኒሻንጉል ዘፈኑን ለመስራት ምንድነው ያሰብሽበት ዋናው ምክንያት ያ አጋጣሚ ሌላ ስራ እየሰራሁ ያለ አስኔ ሲያሳየኝ ወድጄው ነው ሙዚቃውን የሰራሁት የአስኔ ስራ ነው አስኔንም ስቱዲዮ በቃ አንድ ኮከሌ በቃል ብለን አልጠራንም በዚህ አጋጣሚ ትልቅ ስራ ነው የሰራው ዜማና ግጥም ያስኔ ነው ዜማም ግጥምም ያስኔ ነው አስኔ በነገራችን ላይ በጣም ጎበዝ ልጅ ነው ኢየሱስ ስራ ጥሩ ቀደም ሲል ያልኩት ነገር አለ የብሔር ብሔረሰብ ሙዚቃዎች ከቅርብ ጊዜ ወዲህ በጣም ተወዳጅ እየሆኑ በፊት ተመልካችም አድማጭም የነበራቸው ከመራቡ ዓለም ጋር ተቀይጠው የሚሰሩ ስራዎች ነበሩ በራሳችን ቋንቋ በራሳችን ባህል ያንጸባረቀን የምንሰራቸው ስራዎች ብዙ ቦታ አልነበራቸው አሁን ተቀይሯል ያ ነገር እስቲ ይሄን ነገር እንዴት እናንተ ያያችሁት ድምጻውያን ያላችሁት እናንተ በቅርበት ስላላችሁ ከዚህ ጉዳይ ጋር ከማል ጀምር ከማለት ጀምር ከጋዛው ጀምር እሺ አሁን በርግጥ ምንድነው ህብረተሰቡ ለራሱ ባህል ያለው ግምት ጥሩ ስለመሆኑ ነው የሚያሳየው ምክንያቱም የባህሉን ድሮ ያው የሌሎች ሀገር ናፋቂዎች እየሆኑ ነበር መሰለኝ ብዙ ጊዜ ራሳችንም ጋር በደንብ አድርገን ባህላችን አጉልተንም ስላላወጣ ነው ይዘፈን ይሰራ የነበሩት በተወሰኑ ድምጻውያኖች ይሆናል ያ ነገር በደንብ ጎልቶ ዳይወጣ ይችላል አሁን ግን ሁሉም በየባህሉ በየቋንቋው የየራሱን ድርሻ ይዞ ስለሚወጣ የተሻለና ተቀባይነትን አግኝቷል ከምዕራባዊ ጋርም ለምሳሌ አሁን ብዙ አሁን የምናሳያቸው የአንዳንዱ እንቅስቃሴ ከሌሎች ጋር ዝምድና መኖራቸውን የሚያሳይ ነገር እና ሁሉም ወደኛ ተመልካቹ ጥሩ አቀባበል ያደረገ እንዳለ ነው የሚታየው ጥሩ እንመለስበታለን ይሄንን ሐሳብ ሙዚቃ ጋብዘን ግን መመለስ ይተበቀብናልና እስቲ በቅርብ ጊዜ ወደኛ ከመጣው ከዙምባራ እንጀምርና የዘፈን ግብዣችንን በኋላ አዘፍናችኋለሁ በየተራራላችሁ አይቀርም አይደል አሁን ግን የሙዚቃ ቪዲዮውን እንጋብዛችሁና መልሰን እንመጣለን 0115527713 የእናንተን ጥያቄዎች ለማስተናገድ የስልክ መስመራችን ክፍት ሆኖ ይጠብቃችኋል የአርሂቭ ዝግጅታችንን እየተከታተላችሁ ያላችሁ ተመልካቾቻችን መልካም ጊዜ ከዙምባራ ዜማ ግብዣ በኋላ እንመለሳለን Prada sita yamanya watakalanga na Sri Lanka yimaso sa